አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ ሰላም ብያለሁ። ባላችሁበት አላህ ይጠብቃችሁ። ዛሬ የመጣሁት ማለት ነው የሆነ ቪዲዮ ይቼ ነው የመጣሁት እና እህቴ ማለት ነው አሁን እዚች ልጅ ላይ ቪዲዮ ሰራሽ እና ባላር ይወጣልኛል ብላችሁ አንገታቸውን ደፍታችሁ የሚሰሩትን ልጆች ዝቅ ብሎ ችግራቸውን አስታውሰው የሚሰሩትን ልጆች ላይ ቪዲዮ በሰሩት ጥሩ ነው። እንደው ማን ይሙት ግቢ ጠረገች፣ አዋራ ቦነነች፣ ምን አለች ብለሽ ቪዲዮ ምሰሪው ማለት ነው። ከዚህ የባሰ የሚሰሩ ልጆች አሉ አይደል እንዴ? ከዚህ የባሰ አይደለም ሰርቶ እንኳን ምግብ የማያገኙ ሰዎች እኮ አሉ። ለዚህ አንድ ሰው ስራ ሰራ፣ አንድ ሰው አጎንብሶ ስራውን ሰራ፣ አንድ ሰው ብዙ ስራ ሰራ ብላችሁ ቪዲዮ አትስሩ ማለት ነው። ምክንያቱም ከኢትዮጵያ ችግር፣ ከኢትዮጵያ ማጣት፣ ከኢትዮጵያ መንከራተት ይሄ አይቢስም ማለት ነው። ስለጠረገች ምንም የምትሆነው ነገር የለም። ስለሰራች ምንም የምትጎዳው ነገር የለም። በአሁኑ ሰዓት እኛ የምናሳዝነው ማለት ነው ከኢትዮጵያ ብዙ ችግር አይተን ብዙ ልፋት ውጣ ወረዶችን አሳልፈን እዚህ ከመጣን በኋላ ልክ በአንድ ወራችን ነው ሁሉንም ነገር የምንረሳው ማለት ነው። ምንም ብታደርጊ ሀቅና ይዘሽ መጓዝ ያለብሽ። ምናልባት ይሄ ግቢ ሁሌ አይጠረግም። አዋራ በዘነበ ሰዓት የተኛው አረብ ሀገር የምታውቁ ሰዎች ታውቁታላችሁ። እንደዚህ ነው ግቢያቸው የሚሆነው። አቅም ካላት ትጥረግ፣ ከሌላት እኮ እኔ እወጣለሁ፣ እኔ መብቴ ነው፣ በቃ መብቴን እጠብቃለሁ ካለች ራሷ ትናገር። ደና የሚሰሩትን ልጆች፣ ደና አንገታቸውን ደፍተው የሚሰሩትን ልጆች ማይሆን ነገር የተናገራችሁ ቢሮ ሂዶ እኮ ሚንከራተቱት ቢሮ ሂዶ ሚሞቱ አሉ፣ ቢሮ ሂዶ ሚያብዱ አሉ ማለት ነው። ሞራናቸውን አትንኩ። በቃ ጎበዝ ናችሁ፣ በርቱ፣ ጠንክሩ። ግን ራሳችሁን የጠበቃችሁ ስሩ በላችሁ ሚከሩ እንጂ እና መዳሟ ትጠየቅ እንደዚህ ትጠየቅ ያላችሁ ልጆቹን አታሳቅቋቸው ማለት ነው። ብዙ ወጣቶች አሉ። ልጅ ነች። ልጅ ስትሆኝ ደግሞ ብዙ ነገር መስራት ትቻለሽ እህቴ። አንቺ ለጠርጊ ትቻለሽ። አንቺ የቆሸሸ ግቢ ለታጸጂ ትቻለሽ። ግን ምንም ችግር የለውም። ቤትሽም ቢሆን እንደዚሁ አጎንብሰሽ ጠርጊያለሽ። ቆሻሻ አክፈሽ አትቀመጪም። ለዚህ ግቢ ስለጠረጋች እች እህታችን ምንም የምትሆነው ነገር የለም። ትጥረግ። እኔም ቦን ጠርጋለሁ። የእውነት እንደው አንዳንድ ጊዜ ጎንበስ ብለን ራሳችንን ፈትሽ እስኪ። ድሮ እኮ ከኛ በላይ የነበሩ ሰዎች እኮ አረብ ሀገር እንደዚህ ቀላል አልነበረም። ሁሉም ነገር በእጃቸው ነበረ። ልብስ ራሱ የሚያጡት በእጃቸው ነበረ። ሰምተናል እኮ ስንተኛ ፎቅ ላይ ተንጠልጥሎ በመሳላል ነበር የሚያጸዱት። እንደው ማን ይሙት እንደ ድሮ ሰዎች አሁን እኛ እንሰራለን? እስኪ ንገሪኝ። መኪና ሚጠቢ ምንም አድርጊ ማለት ነው። በእርግጥ ስደት ነው። ናፍቆቱን ተቋቁመን ብዙ ነገር አይተን ነው የሰራን ያለ ነው። ግን ቢሆንም መስራቱ ይሻላል። ቢሮ ሂዶ ከመንከራተት፣ ቢሮ ሂዶ ሰው ፊት ከመቆም፣ ቢሮ ውስጥ ከመቀመጥ፣ ቢሮ ሂዶ ከማሰብ ከማንሰላሰል ሰርቶ አላህ የሰጠንን ይዘን ወደ ሀገራችን ብንገባ ነው የሚሻለው። እድል ነው እና የሚሰሩትን ልጆች በታሳቅቋቸው ጥሩ ነው። ማንም ሰው ስራ ስለሰራ የተጎዳ የለም። ሲጀመር ከሀገራችን ከኢትዮጵያ የበለጠ ስራ የለም። ብዙ በአንድ ሰራተኛ በቤት ሰራተኛ ብዙ ብዝበዛ ነው የሚደረገው ማለት ነው። አሁን ገና ለገና እኔ ቪዲዮ ባራል ይወጣል ብላችሁ እንደዚህ አይነት ስራ የሚሰሩ ሰዎች ግን ራሳችሁ መጀመሪያ ፈትሹ። ሀታ ሰው ቤት ሂዳችሁ እኮ ማለት ነው መዳሟ ሰው ቤት ይዛችሁ ሄዳ ማለት ነው የእናንተ ቤተሰብ ሙሉ ቤተሰብ እዛ ቤት ምሳ ቢበላ እናንተ እኮ ማለት ነው ምሳ የተበላበት እቃ እኮ መታጥቡ ሰዎች እኮ አላችሁ። እኔ ቤት አይደለም እኔን አይመለከተኝም ብላችሁ ምስኪን በዛ ቤት ሰራተኛ ጥላችሁ የምትነሱ ሰዎች እኮ አላችሁ። ዋና ልንገርሽ አይደለ እህቴ እንደዚህ አይነት ብለሽ ቪዲዮ የሰራሹ ማለት ነው። ዋና ነገር ልንገርሽ፣ ይሄ ስራ እኔን አይመለከተኝም፣ ይሄ ስራ እኔ ምንም አያደርግልኝም ብለሽ ሳይሆን አላህን ፈርተሽ ነው መስራት ያለብሽ። ይስሩ ካላስ እዚህ የወጣ ነው ልንሰራ ልንለወጥ ነው። እዚህ ጋር ጉልበቴን ለወግሜ ሴቷ ስታዘኝ የምነጫነጭ ከሆነ እኮ ብሰራ ራሱ በረካ የለውም። የቻላችሁትን ያክል በቀን ውስጥ የቻላችሁትን ያክል ሀላል የሆነውን ስሩ። የእውነት ይቺ ጉልበት ነገ ትሞታለች። ነገ ማንም ሰው እዚህ ምድር ላይ ወጣቱ ነው የሚቀመጥ የለም። ነገ ይቺ ጉልበት ልታዘዛት ብትይ አትታዘዝም። ለዚህ የቻልሽውን ሰርተሽ ሰዎችን አስደስቺ ማለት ነው።
ሰው ሲደሰትብሽ ደግሞ አላህ ራሱ ይደሰትብሻል። እኔ አይደለም ከግቢ ወጥቼ ማጸዳበት ቀን አለ። ወላሂ ነው የምላችሁ። ነግራኝ ሳይሆን ለህሊናዬ ብዬ ማለት ነው። በቃ እኔ ሰራተኛ እስከሆንኩ ዋና ልንገራችሁ ወደ አንድ ነገር ማመን ነው። እኔ ሰራተኛ ነኝ ካልኩኝ እዚህ ቤት ነገር እኔን ይመለከተኛል ካልኩኝ ግዴታ ሴትዋ እኔን መናገር የለባትም። ግዴታ ይሄ ነገር አስጂ ማለት የለባትም። ምክንያቱም በቃ እሷ ቤት መጣሁ እኮ ሁሉንም ነገር ተቋቁሜ ልሰራ ማለት ነው። የቻልኩትን ያክል በቀን ውስጥ እሰራለሁ። ያልቻልኩትን ደግሞ ማንም ያስገድደኝ ሰው የለም። ብዙውን ጊዜ ሰዎች ለእናንተ ሊመሰክረውላችሁ አትሁኑ። ራሳችሁን በራሳችሁ ተከላከሉ ማለት ነው። እንደው ራሳችሁን በራሳችሁ የቻላችሁትን ያክል ስሩ በቀን ውስጥ። ጉልበት ደግሞ ስለተሰራ ማንም በስራ ምክንያት የሚሞት የለም። አብዛኛው ሰው የለገመ ነው እንጂ ስልኩ ነው የሚያስበልጠው። አይገርማችሁም? ስልክ ነው የሚያስበልጡት። እኔ ብዙ ሰዎችን አውቃለሁ፣ ደጋግ ሰዎችን ሰርተን እንለወጥ፣ ሰርተን ወደ ሀገራችን እንግባ የሚሉ። አሁን ለምሳሌ ቢሮ ብትሄጂም 1 ሳምንት 15 ቀን የምትቀመጭበትን አስቢው እንግዲህ። አንድ ቀን ደክመሽ ብትሰሪ 1 ቀን ታርፊያለሽ፣ ሰው ቤት ማለት ነው። መጥፎ ሰዎች ደግሞ ካሉ ደግሞ ራሳችሁን ተከላከሉ። በቃ አላህ ራሱ ምንም ማድረግ አይቻልም። ይሄ የራሴ ነፍሴን ለራሴ ከአላህ በታች እኔ ነኝ ማዳን ያለብኝ። አላህን ይዤ እኔ ነኝ ስለ ራሴ ማወቅ ያለ። እኔ የሚጎዳኝ ይሄን ስራ ብሰራው ብዬ ራሴን መጠየቅ አለብኝ ማለት ነው። ልጅነት አያጥቃችሁ፣ ጉልበታችሁንም አሰስቱ፣ ግን አትሎግሙ። በቃ መስራት የቻላችሁትን ያክል በቀን ውስጥ ስሩ። ስልካችሁን ደግሞ ተውት፣ በቃ እርሱት። እኔ አሁን ምን አደርጋለሁ መሰላችሁ? ክፍሌ ነው ማስቀምጠው ስልኬን ማለት ነው። ሀታ ወላሂ ክሽን ውስጥ አላስገባውም። ምክንያቱም አውቃለሁ እኔ ራሴን ስለማቅ ስልኬ አጠገቤ ካለ ከተደወለልኝ አነሳለሁ። ስልክ ደግሞ በጣም በአሁኑ ሰዓት አብዛኛው ሰራተኛ ያደከመ ያለው ስልክ ነው። እባካችሁ እህቶቼ የመጣ ነው ልንሰራ ልንለወጥ ነው። ለዚህ በትንሽ በትልቁ ቪዲዮ የቀረጣችሁ ሚዲያ ላይ አትላኩ ማለት ነው። እቺ ይሄኔ ምስኪን ጥረግ የተባለችዋ ሴት እኮ መስራት ፈልጋ ዝቅ ብላ እየጠረገች ይሆናል፣ ወይ አሰሯ ምስኪን ትሆናለች። ግን ይሄ ቪዲዮ ይወጣልኛል በቃ ኧረ በእንደዚህ አይነት የመጣ ነገር ቅርት ቢልስ፣ በቃ ቢደክመኝም ምንም ቢለኝ ሁሉንም ናፍቆቱንም ድካሙንም ሚያስችለኝ አላህ ነው። አላህን ይዛችሁ ተጓዙ ማለት ነው። ወላሂ አላህን ያዘ መቼም የሚወጥቁ ሰው የለም። አላህን ይዛችሁ ተጓዙ ማለት ነው። በራሳችሁ ተማመኑ። በቃ ከአላህ በታች እኔ ነኝ ያለሁት ብላችሁ የቻላችሁትን አክል ስሩ። ራሳችሁን ሳትጎዱ እንደዚህ አድርጉ እንጂ ሰው ለእናንተ ማንም ሰው ለእናንተ ተቆርቋሪ ሊሆን አይገባም። ራሳችሁ መጀመሪያ ማስከበር አለባችሁ ማለት ነው። እሺ ከገባችሁ እንግዲህ ኮሜንት ላይ አስታውቁኝ። እውነት ቪዲዮ እስከ መጨረሻ ድረስ ይውልኝ።